በዛሬ ቪዲዮችን ማይክሮሶፍት ኤክሴል ውስጥ 5 የካውንት ፋንክሽን እናያለን። እነሱም ካውንት ፋንክሽን፣ ካውንት ኤ ፋንክሽን፣ ካውንት ብላንክ ፋንክሽን፣ ካውንት ኢፍ ፋንክሽን እና ካውንት ኢፍ ኤስ ፋንክሽን የሚሉን አንድ በአንድ እናያለን። እስከ መጨረሻ ተከታተሉ። ይህ ነገር በምናይበት ሰዓት ለእያንዳንዱ በምሳሌ ስለሆነ አንዱ ከአንዱ በምንድን ነው የምንለየው የሚለውን እዚሁ እያየን እንሄዳለን። እስከ መጨረሻ ተከታተሉ። ቀጥታ ወደ ቪዲዮ ከመግባታችን በፊት ግን ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ደግሞ ላይክ እና ሼር በማድረግ ሰፖርት አድርጉ። ኦኬ፣ በመጀመራችን ካውንት ፋንክሽን እንጀምር። እዚህ ጋር መተን ካውንት ብለን እንጻፍ። ካውንት ብለን እንጻፍና ከዛ ካውንት የሚለውን እንጥራ። ከዛም በኋላ ሬንጁን ከዚህ እስከዚህ እንሰጠዋለን ማለት ነው። ከዛ የኛውን እንዝጋና ኢንተር እንበል 11 አደረገ። እሱን ነው ፋንክሽን ደግሞ እዚህ ጋር እንምጣና ካውንት ብለን እንጻፍና ካውንት ብለን ስንጽፍ ከዛ ይሄኛውን ጠርተን ሬንጁን ምን እናደርጋለን? ከዚህ እስከዚህ እንስጠው። ከዛ ይሄኛውን ዝጋና ኢንተር እንላለን። እዚህ ጋር 0 እዚህ ጋር 11 አመጣ። ለምን ይመስላችኋል? ምክንያቱም ካውንት ፋንክሽን ካውንት ሊያደርግ የሚችለው ቁጥርና ቁጥር ነክ ነገር ብቻ ነው። ነገር ግን ወደ ቴክስት ሲመጣ ካውንት አደርግልም። አሁን እንዳያችሁት 0 ይመልስላችኋል ማለት ነው። ይህንን ችግር ደግሞ ሪፕሌስ ሊያደርግ የሚችለው አንድ የካውንት ፋንክሽን አለ። እሱም ካውንት ኤ ፋንክሽን ይባላል። ኦኬ፣ እሱም ደግሞ እንምጣ። እዚህ ጋር መተን ኢኳል ካልን በኋላ ካውንት ኤ እንጥራ። ካውንት ኤ ከጠራን በኋላ ሬንጁን እንስጠው። በዚህ መልኩ እንስጥና ከዛም በኋላ ይህን ከዘጋም በኋላ ኢንተር እንባል። ይሄው 11 አመጣ። እዚህ ጋር ደግሞ እንምጣ። ቅድም ያኛው ፌል ብሎ እምቢ ብሎ 0 መልሶልን ነበር አይደለ? ከዛም በኋላ አሁንም ሬንጁን እንስጠው። ሬንጁን ከሰጠነው በኋላ እንድናደርግ ኢንተር እንባል። አያችሁ ካውንቴ ሁለቱም ላይ ይሰራል ማለት ነው። ስለዚህ ካውንቴ ከካውንት ፋንክሽን የሚለየው ይሄ ቴክስትም ነምበር ወይ ቁጥሩም ምን ያደርጋል? ካውንት ያደርጋል። ካውንት ግን ቁጥርና ቁጥር ብቻ ካውንት የሚያደርግ መሆኑ ነው ማለት ነው። ኦኬ፣ በሶስተኛ ደረጃ የምናየው ደግሞ ካውንት ብላንክ የሚባላል። አሁን እዚህ ጋር እሱን ለማሳያት ወይ ለማስረዳት አንድ ሁለት ነገር ልስራና ትሪክ ኢንሰርት ላስገባ እና እዚህ ጋር መጥቼ ኢኳል ብዬ ካውንት ምን ልበል? ካውንት ብላንክ። ይኸው ካውንት ብላንክ ከጠራው በኋላ አንድ አርጉሜንት ይፈልጋል። እሱም ሬንጁን ከዚህ እስከዚህ ልስጠው። ከዛም በኋላ ደግሞ ይሄኛውን ልዝጋውና ኢንተር ሊበለው። አያችሁ ስንት ብላንክ አለ? ካውንት አድርግልኝ ስለው 2 ነው። እነሱ ከዚህ ቀደም የጨመርኑት 2ቱን ብቻ ናቸው ማለት ነው። ካውንት ብላንክ ብዙ ጊዜ አንጠቀሙም፣ ግን እንዲታውቁ ብዬ ነው። ኦኬ፣ ይሄኛውን ሊመልሰውና ወደ አራተኛችን እንሂድ። አራተኛችን ካውንት ኢፍ የሚባል ፋንክሽን አለ። ካውንት ኢፍ የሚባል ፋንክሽን ደግሞ እንዴት እንደሚጠቀሙ ኢኳል ብለን ካውንት ኢፍ የሚል ፋንክሽን ከጠራን 2 አርጉመንት ወይ ፓራሜትር ይፈልጋል። እሱም ሬንጅ እና ክራይቴሪያ። ሬንጅን ትሰጡታላችሁ። ከሬንጁ መሃል ደግሞ አንዱን ነጥላችሁ ማውጣት። ለምሳሌ እንበልና ይሄንን ሙሉ የፕሮዳክት ሬንጁን ከሰጠን በኋላ ከፕሮዳክቱ መሃል ምንድን ነው የምትፈልገው ከተባለ እኔ አሁን ላፕቶፕ ከሆነ ወይ ደግሞ ይሄን ታጠፉትና እዚህ ጋር አሁን ይሄው እዚህ ጋር አስቀምጫለሁ። ከዚህም በኋላ እንዲናደርግና ኢንተር እንላለን ማለት ነው። አስቡት፣ ይሄ ምን ማለት ነው? ፕሮዳክቱን ከሰጠን በኋላ ካሉት ፕሮዳክቱ መሃል ራሙ ስንት ጊዜ ተሸጠ የሚለውን ለማወቅ ስትፈልጉ ራም 3 ጊዜ ተሽጠዋል ይላል። እሺ፣ እዚህ ጋር ድሮፕ ዳውን ስለልች እንቀይርለት። ላፕቶፕ ስንት ጊዜ ተሸጠ? 3 ጊዜ። እሺ፣ ራሙስ 3 ጊዜ፣ ሃርድ ዲስክስ 2 ጊዜ። እንዲህ አርጋችሁ ካውንት ማድረግ ትችላላችሁ ማለት ነው። ነገር ግን እዚህ ጋር ማወቅ አለባችሁ ካውንት ኢፍ ፋንክሽን አንድ ሪኳየርመንት ብቻ ነው ከእናንተ የሚጠብቁ አንድ ኮንዲሽን። ነገር ግን ከዛ በላይ ቢሆን ለምሳሌ እንበልና ከፕሮዳክቱ ላፕቶፕ ይሆናልና አዲስ አበባ ከተማ ማለትም አዲስ አበባ ከተማ ላይ የተሸጡ ላፕቶፕ ካውንት አድርግልኝ፣ ወይ ደግሞ አዲስ አበባ ከተማ ላይ ላፕቶፕ ስንት ጊዜ ነው ተሸጠው ካውንት አድርግልኝ ብንል እንደዚህ አይነት ኮንዲሽን ካውንት ኢፍ ፋንክሽን ካውንት አደርግላችሁ። ይህን ደግሞ ሪፕሌስ ሊያደርግላችሁ የሚችለው ካውንት ኢፍ ኤስ የሚባል ፋንክሽን አለ። ኦኬ፣ እሱ እንዴት እንደሚጠቀሙ ልንገራችሁ። እዚህ ጋር እንምጣ። ኳል ብለን ካውንት ኢፌስ 5ኛው ማለት ነው። ኢፌስ ይኸው ክራይቴሪያ ሬንጅ 1 እናስገባ። ይኸው ፕሮዳክቱ ሬንጁን እንስጠው። ይህን ከሰጠንን በኋላ
ከዚህ የፕሮዳክት ሬንጅ መሃል ክራይቴሪያ ዋን ምንድን ነው ካለኝ ሃርድ ዲስክ ነው ይለዋለሁ። ከዛም በኋላ ሁለተኛ ክራይቴሪያችን ደግሞ ሲቲ ነው። ሲቲን እንመርጣለን። ሙሉ ሬንጁን እንስጥና ከዚህ መሃል ደግሞ ከሰጠኝ ከተሞች መሃል የትኛውን ስፔሲፊካሊ የምትፈልጉ ካለኝ እኔ ጅማ ነው የሚፈልገው። ስለዚህ ምንድን እንዲያደርግልኝ ነው የሚፈልገው ምን ያህል ወይ ደግሞ ስንቴ ጅማ ላይ ሃርድ ዲስክ ምን ያህል ጊዜ ተሽጠዋል የሚለውን ካውንት አድርግልኝ የሚለውን ነው ኢንተር ሊበለው። አሁን አያችሁ ጅማ ላይ ሃርድ ዲስክ አንድ ጊዜ ብቻ ነው ተሸጠው ይላል። እስቲ ሃርድ ዲስክ ያለበት ቦታ እንሂድ። አዲስ አበባ ነው እዚህ ጋር ጅማ ላይ 21 ፍሬ አንድ ጊዜ ብቻ ተሸጠው። እሺ እዚህ ጋር እንምጣና ላፕቶፕ እናድርግ። ላፕቶፕ ጅማ ላይ በጭራሽ ነው አልተሸጠም። አዲስ አበባ፣ ባህር ዳር ከዛ አዲስ አበባ ይላል። እሺ እዚህ ጋር እንምጣና አዲስ አበባ እንበል። ያው አዲስ አበባ ላይ ላፕቶፕ 2 ጊዜ ተሽጠዋል ይላል። እዚህ 2 ኮንዲሽን አለው። አንደኛ የፕሮዳክቱን፣ ሁለተኛ ደግሞ የሲቱ ይላል። ከዛ በላይም ሊቀበል ይችላል። ባይዛው እንዲህ አድርጋችሁ ማይክሮሶፍት ኤክሴል ውስጥ ሙሉን የካውንት ፋንክሽን መጠቀም ትችላላችሁ። ቪዲዮ እንደተመቻችሁ በኋላ ሙሉ ተስፋ ነኝ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር በማድረግ መውደዳችሁን አሳዩኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።